ጤና ይስጥልን እንዴት ናቸው? እስኪ ይሄንን ቪዲዮ አብረን ተመልክተን እንመለስበት። በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አዋይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ። ይህ ቪዲዮ የሶፎንያስ ወይም ደግሞ ጋዜጠኛ ሶፎንያስ ከዚህ በፊት በተለይ ስሙ የጠፋ እንበል ዛሬ በዚህ ልክ እንደዚህ ሆኖ መታየቱ በጣም ያሳዝናል። ያው ይህን ሁሉ የደረሰበት የኛ አፍ በተለይ ሀበሻ በጣም ከባድ ነው። ሀበሻ አንድ ሌቨል ካደረገ በጣም ይከብዳል። ይሄ ልጅ እውነት ከባህላችን ወይም ደግሞ ከካልቸራችን የወጣ አይመስለኝም። ሴራ የተሰራበት ይመስላል። ይህንን የሴራ የሰራ ሰው የራሱን ስራ ያገኛል። ግን ይህንን ደረጃ መድረሱ እውነት በጣም አሳዝኖኛል። ስለዚህ በተለይ ሰዎች ባንገፋ፣ ሰዎች የማይሆን ነገር ውስጥ ባናስገባ አሪፍ ነው። ይህም ብቻ አይደለም። ቅርብ ጊዜ ራሷን ያጠፋችው ቦኒ የምትባል ልጅ በዚህ ምክንያት ነው። ሰው አንዴ ስም ከሰጠ በጣም ይከብዳል። ሆኖም ግን እኛ ሰዎች ስለሆነን መቋቋም መቻል አለብን። ሀበሻ ብዙ ስም ነው ለኛ መስጠት የሚችል፣ ብዙ መከራ፣ ብዙ ውጣ ውረድ ውስጥ ነው የምናል። ስለዚህ ሰዎች ይህንን መቋቋም አለብን። በተለይ ደግሞ ይህዋ የሆኑ ሰዎች፣ በቀላሉ የሚጠቁ ሰዎች፣ በቀላሉ በቃላቶች የሚጠቁ ሰዎች ራሳቸውን ማየት አስፈላጊ ነው። እየታወቀ ነው የሀበሻ ቃል በጣም መርዝ እንደሆነ ይታወቃል። እኛ ከትሪትመንት ይልቅ ሰው ከተጎዳ በኋላ ነው ብዙ ጊዜ ስለ ሰው የምናወራ። አሁንም ስለዚህ ሰውዬው ደግሞ ስለ ሶፎንያስ አሁን ነው ብዙ ሰው እንደገና ራሱን አይቶ ማዘን የጀመረበት። ያኔ ግን ሰው ምናልባት ፈራቻ ሊሆን ይችላል። በዛ ሰዓት ሰው ስሙን ሲያጠፋ ያኔ ከጎኑ መቆም ነበረበት። ያው እዚህ ደረጃ ላይ ደርሷል።